ኢብሊስ በአንድ ስጁድ ብቻ ነው ከጀነት ውስጥ የተባረረው አንድ ሱብሂን ሰላት የተወሰው ስንት ስጁድ ሰው ካልኩሌት አድርጉት እናንተ እጅን ያለው ሁሉም ነገር ሱብሃንአላህ አልዓዚም በመጀመሪያው ረካዓ ሁለት ስጁድ በሁለተኛው ረካዓ ሁለት ስጁድ በጥቅሉ አራት ረካዓ እምቢ ብሎ አለፈው ማለት ነው ቢላሂ አለይኩም ኢብሊስ በአንድ ስጁድ ምክንያት ብቻ ከጀነት ውስጥ ከተባረረ አንድ የሱብሂን ሰላት የተወሰው ምን አይነት ዕቁባ ሊደርስበት ነው ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ من ترك صلاة واحدة فقد كفر عند صلاة اكو متعمدا يعني معتقدا بان الصلاه ليست واجبه صلاه واجب እንዳልሆነች አስቦ او متساهلا بالصلاه ወይ ደግሞ صلاه ምንም አይጠቅምም ብሎ አስቦ متساهل ሆኖ አንድ ሰላትን የተወሰው فقد كفر ምናልባት የኩፍሩን ደረጃ ዑለማዎች ኺላፍ ይኖርበታል የኩፍሩን ደረጃ ከፍ የሚያደርጉት አሉ ዝቅ የሚያደርጉት አሉ ምናልባት ሸሃዳ የሚያሲዝ ኩፍርን ባይሆን ሰውየው ከፍራ ይላሉ ሱብሃንአላህ العظيم الفرق الذي بيننا وبينهم الصلاه በእኛና በእነሱ መሐከል ያለው ባውንደሪ እኮ በእኛና በእነሱ መሐከል ያለው ከለላ እኮ صلاه ነው فمن تركها فقد كفر እቺን ሰላት የተወሰው እኮ ከእስልምና ውስጥ ወጥቷል ያሉ ረሱሉ ሰለላሁ ዐለይሂ ወሰለም والرسول صلى الله عليه وسلم اضافه الى ذلك يقول اول ما يحاسب به العبد يوم القيامه صلاته فاذا صلحت صلح ما بعده واذا فسدت فسد عليه ما بعده او كما قال رسول الله صلى الله عليه وسلم رسول صلى الله عليه وسلم ይሉናል አንድ ሰው እኮ يوم القيامه የመጀመሪያ አላህ Subhanahu Wa Ta'ala የሚተሳሰበው ነገር ከሰላቱ ነው ይሉናል فاذا صلحت የሰላቱ ጉዳይ አምሮለት ሰየው የሚሆን ከሆነ صلح ما بعده ከዛ በኋላ ያለው ነገር ጥሩ ይሆናል واذا فسدت የምትበላሽ ከሆነ የሰላቱ ጉዳይ ደግሞ فسد ما بعده ከዛ በኋላ ያለው ነገር እየተበላሸበት ይሄዳል ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም እንደዚህ ይሉናል በተጨማሪም በሌላ ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ምን ይሉናል ረሱሉ ሰለላሁ ዐለይሂ ወሰለም ያ ዒባደላህ እናንተ ባሮች ሆይ ሰላትን ስገዱ እያሉ ሰዎችን ያዙ ነበር ወከመን يقول الرسول صلى الله عليه وسلم اول ما ينزع من العباده الامانه ከሰዎች መሐከል እኮ መጀመሪያ የሚነሳው አማና ነው ሰው የሆነ ነገር ንግግርም ይሁን ገንዘብም ይሁን የሆነ ቁሳቁስም ይሁን ሰው ጋር አስቀምጦ አያገኘውም ሰው ጋር አስቀምጦ አማና ብሎ አስቀምጦ ያን ነገር ላይ ያገኘው ይችላል መጀመሪያ ከሰዎች መሐከል የምትነሳው ዒባዳ አማና ነች ይላሉ واخر ما يبقى بين الناس በመጨረሻው ዘመን ደግሞ በሰዎች መሐከል የምትቀራው ዒባዳ ሰላት ነች በሉ እንግዲህ እስቲ ልጠይቃችሁ ምን አለን እስቲኛ ዒባዳ ምን ሰራው ዒባዳ እንኳን ምን አለን ከሰላት ውጪ ምንም ነገር የለንም እኮ ቢላሂ አለይኩም ይሄንን ሰላት የተወሰው ደግሞ ምን ብለን እንናገረዋለን ምን ብለን እንመክረዋለን ሱብሃንአላህ العظيم عد الى عقلك وعد الى اسلامك ወደ እስልምናህ ተመለስ ወደ አቅልህ ተመለስ لمن كان له قلب او القى السمع وهو شهيد እንግዲህ ይሄ የምንናገረው ንግግር ቀልብ ላለው ሰው ነው ቢላሂ አለይክ عد الى اسلامك